ዛሬ በጌታ በኢየሱስ ክርስቶስ ስም እግዚአብሔርን እንዳታገለግሉ እንዳታመልኩት ከያዛችሁ ከየትኛውም ነገር የሚያላቅቅ የእግዚአብሔር እጅ ያገኛችሁ። ይሄ መልእክት እግዚአብሔርን ማገልገል እየፈለጋችሁ ለመንፈሳዊ ነገር ጊዜ መስጠት እየፈለጋችሁ ማምለክ እየፈለጋችሁ ነገር ግን በተለያየ ምክንያቶች ተይዛችሁ ይሄንን ከማድረግ የተቆጠባችሁ ሰዎች ይሄ መልእክት ለእናንተ ነው። የእግዚአብሔር ቃል ሲናገር እንዲህ ብሎ ይናገራል። ሕዝቤ ያመልከኝና ያገለግለኝ ዘንድ ልቀቅ ብሎ እግዚአብሔር ለፈርዖን መልእክት ላከ። ሕዝቡን እንዲለቅ የተናገረበት ዋናው ምክንያት ያመልከኝና ያገለግለኝ ዘንድ። ስለዚህ እናንተም ዛሬ እግዚአብሔር እንዳታመልኩት እንዳታገለግሉት ከሚያደርጋችሁ ከየትኛውም ሁኔታ ጋር አይስማማም። ዛሬ እግዚአብሔር በበቀል ይወጣበታል። ስለዚህ ከየትኛውም ሁኔታ እግዚአብሔርን እንዳታመልኩ እግዚአብሔርን እንዳታገለግሉ ካደረጋችሁ ከየትኛውም ሁኔታ የሚያላቅቅ የእግዚአብሔር እጅ በኢየሱስ ክርስቶስ ስም በነገራችሁ ላይ ይምጣላችሁ። ተባረኩ።